ዘማሪዎቻችን እግዚአብሔር አምላክ ይባርካቸው። አሜን። እኔም ያው እንደነሱ ዝንጥ ብዬ እነሱን መስዬ ነው የመጣሁት። ሰማያዊ የሚያሳየው ሰማያዊ እንደሆነ ሲሆን ጥቁሩ የሚያሳየው ደግሞ በዚህ ምድር እንደምንኖር ጌታ ይባረክ። አሜን። እግዚአብሔር አምላክ ይባርካችሁ። የምታገለግሉ እዚህ ሁላችሁ እግዚአብሔር ይባርካችሁ። ምን አይነት ኢነርጂ እንደምታወጡ ምን አይነት ዋጋ እንደምከፍሉ በጣም እኔ እረዳለሁ። ማለት እዚህ ሳገለግል ስለነበረ ከትምህርት ጋር ከክላስ ጋር ከምናምን ከብዙ ነገር ጋር አንጻር አገልግሎታችሁን እግዚአብሔር አምላክ እያንዳንዱን ያያል። ጌታ ያያል፣ እንደገና ሪዋርድ ያደርጋል። አሜን። ዕብራውያን እግዚአብሔር ለቅዱሳን ያደረጋችሁትን ነገር የከፈላችሁትን ዋጋ አይረሳም ይላል። ኢየሱስ ክርስቶስ ጌታ ነው። አሜን። ሰው ምናልባት ሊረሳ ይችላል፣ እግዚአብሔር ግን አይረሳም። ጌታ ይባርካችሁ። የማካፈላችሁ ክፍል የሚገኘው የሐዋርያት ሥራ መጽሐፍ ምዕራፍ 3 ከቁጥር 1 እስከ 8 ነው ያለው። ክፍሉን አነብና የምንሄድበት አካሄድ ቤት መሰላችሁ። ክፍሉን አነብና ከዛ በኋላ ስለ ስም ከብሉይ ኪዳን አንጻር ያለ ባክግራውንድ የተወሰነ ባክግራውንድ ነግራችሁና ከዛ ቀጥታ ወደ ክፍሉ እንገባለን ማለት ነው። ተስማማላችሁ? ሁላችንም የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ እናወጣዋለን። የኢየሱስ ስም በሚል ነው የምንካፈለው። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ሁልጊዜ ይወጣሉ ለጸሎት። የአሁኑ ግን ስንት ሰዓት ነው ይለዋል? 9 ሰዓት ላይ ለጸሎት ወጡ ይላል። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። ምን አይነት ሰው ነው? አንካሳ ነው፣ ግን ከእናቱ ማህፀን ጀምሮ ነው እንደዚህ የሆነው እና ሰዎች ይዘውት ይመጡና ሁልጊዜ ያቺ ቢዩቲፉል ጌት የምትባለው ጋር ያመጡትና እዛች ጋር ያስቀምጡታል ማለት ነው። ከዛ እነሱ ይሄዳሉ፣ ቀን ሙሉ ሲለምን ይውላል። ከዛ በኋላ ማታ ይወስዱታል ማለት ነው። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ከዛ ጴጥሮስና ዮሐንስ መጡ። ከዛም በኋላ ጴጥሮስና ዮሐንስ አዩት ማለት ነው። ከዛን ካዩት በኋላ እንደዚህ ይሉታል፣ ወደኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ማለት ነው እርሱ በቃ ሊሰጡት ነው፣ ገንዘብ ሊሰጡኝ ነው ብሎ ኤክስፔክት እያደረገ ዊዝ ኤክስፔክቴሽን ከእነሱ ነገር ይጠብቃል ማለት ነው። ከዛ በዛ ሰዓት ጴጥሮስ እንደዚህ አለው፣ ጴጥሮስ ግን ብርና ወርቅ የለኝም፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ኢየሱስ ክርስቶስ ጌታ ነው። በቀኝ እጁም ይህን ብቻ አይደለም ያለው፣ በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ ይላል። ስለዚህ ተፈወሰ፣ ፈውሱን ተቀበለ። ከዛ በኋላ ቀጥታ 40 ዓመት ሙሉ ያየዋል እንጂ ገብቶበት ወደማያውቀው መቅደስ ከነሱ ጋር ሲገባ ታዩታላችሁ ማለት እና እንዳልኳችሁ ስለ ስም አንዳንድ ነገር ስናወራ ስሞች አሁን ላይ በአሁን ባለን ዘመን ላይ ስምና ማንነት ይለያያል አይደል? ስም ለመጠሪያ ብቻ ነው። ለምሳሌ ሀብታሙ ይባላል አይደል? ሰውየው ደሃ ሊሆን ይችላል እና ስሙ ሀብታሙ ሊባል ይችላል። ወንድ አፍራሽ ይባላል፣ ወንድ አጥር የሚባል ሰው አለ። ቀጭን ሆኖ ግን በጣም ወንድ አጥር የሚባል ሰው አለ። እንደገና ደግሞ ብሩክ የተባለ ሆኖ የተባረካል። አንዳንዴ ደግሞ እንደዚህ ማለት ነው እና ስምና ማንነት ይለያያል። በመጽሐፍ ቅዱስ አስተምሮ ግን ስምና ማንነት በአብዛኛው ጊዜ ማለት ሁሌ ማለት ባይሆንም ግን በአብዛኛው ጊዜ ፐርፐዝሊ ስምና ግብር ስምና ማንነት ይያያዛል። ለእግዚአብሔርም እንደገና ደግሞ በመጽሐፍ ቅዱስ ላይ ላሉ ሰዎችም ማለት ነው። ከመጀመሪያው ሰው ከአዳም ጀምሮ ስማቸውና ማንነታቸው በጣም ይገናኛል። ለምሳሌ አዳም ማለት አፈር ማለት ነው ስሙ ትርጓሜ የዕብራይስጥ ቃል ነው። አዳም ማለት አዳማህ ማለት ሲሆን የስሙ ትርጉም አፈር ወይም መሬት ማለት ነው። ስለዚህ ኢማጂን ሔዋን ስትጠራው አፈር እያለች እንደመጣራው እንደማለት ነው እሷ የሚገባት ማለት ነው። እና እግዚአብሔር የሰውየውን የተፈጠረውን ፍጡር ከመጀመሪያም የወጣበትን ወዴትም ሲምስ ላይ እግዚአብሔር ያውቃል ነገር በሚመስል መልኩ ስሙን እግዚአብሔር ሲያወጣለት ታያላችሁ። እንዲሁም ከኢየሱስ ክርስቶስ ጋር ተመሳሳይነት ያላቸው ስም ያላቸው ለምሳሌ ሆሴ ማለት ሆሴ መጽሐፍ ታውቃላችሁ? አዲስ ኪዳን ላይ ያለው አይደለ? ብሉይ ኪዳን ላይ ያለ የሆሴ መጽሐፍ ማይነር ፕሮፌት የሚባሉት ማለት ነው። ደቂቀ ነቢያት የሚባሉት ማለት ነው። ደቂቀ ነቢያት የሚባሉበት ምክንያት የመልእክታቸው ይዘት ከነዛ ከአምስቱ መጽሐፍ ከታላላቅ ነቢያቶች ከሚባለው ስለሚያንስ ነው።
ሌላ ነገር የለውም። እና ሆሴ መጽሐፍ ስታዩት እግዚአብሔር ድነት ነው ወይ ደግሞ ሳሊቬሽን የሚል ነው የስሙ ትርጓሜ ማለት ነው። እና መጽሐፉን እንዳለ ስታነቡት 12 ምዕራፍ አለው። እግዚአብሔር እንዴት እስራኤልን ለወደፊት አሁን ያለችበት ኃጢአት አለ፣ አሁን ያለችበት ውድቀት አለ፣ አሁን ካለችበት ውድቀት እግዚአብሔር እንደሚያወጣት እዛ መጽሐፍ ላይ ተጽፎ ታገኛላችሁ። እና የስሙ ትርጓሜ ሆሴ ማለት ድነት ማለት ነው። እንዲሁም ሆሴን ካያችሁት ጎሜር የምትባል ሚስት ያገባላል። እና በጣም ዝሙት የምትሰራ ኃጢአተኛ የሆነ ሴት፣ ማንም የማይቀበላት አይነት ሴትን እሷን እግዚአብሔር አግባብሎት እሷን አግብቷት ከዛን አብሮ ኖሮ ልጆች ወልደው ከዛን ከርተው ከዛ እንደገና መልሶ ዋጅቷት ከሷ ጋር ሲኖር እግዚአብሔር በምሳሌነት ይህ አንተና የጎሜር ህይወት የኔና የእስራኤልን ህይወት ይመስላል። እግዚአብሔርም እስራኤል ከርታዋለች፣ እስራኤል በድለዋለች፣ እስራኤል እግዚአብሔርን ባሌ ማለት ትታ በአሌ ብላለች። ግን እግዚአብሔር መልሶ እስራኤልን ሪዲም ያረጋታል፣ እንደገና ያድናታል፣ እንደገና ያጥባታል፣ እንደገና ይቀድሳታል፣ እንደገና ያራሱ ያረጋታል ለማለት መልእክት ላይ ይናገራል ማለት ነው። ስለዚህ እግዚአብሔር ድነት እንደሆነ እግዚአብሔር አዳኝ እንደሆነ በራሱ በሆሴ መጽሐፍ ላይ ተጽፎታ ያላችሁ። የስሙ ትርጉምም እግዚአብሔር አዳኝ ነው ማለት ነው። የኢያሱንም ስም ካያችሁ እንደዛ ነው አይደል? ኢያሱ ማለት ምን ማለት ነው? አዳኝ፣ ሪዲመር፣ ነፃ አውጪ ማለት ነው። ስለዚህ ኢያሱ በህይወቱ ያደረገው ነገር ምንድነው? እስራኤላውያንን ሙሴ ከምድረ በዳ አውጥቶ በረሃ ላይ ቁጭ አድርጓቸዋል 40 ዓመት አስጉዞ። ከዛም በኋላ ኢያሱ ከሙሴ በመቀበል እስራኤላውያንን ወደ ከነዓን እግዚአብሔር ወዳየላቸው ወደዛ ማርና ወተት የምታፈሰው ምድር ያፈልሳቸዋል ማለት ነው። ነሰሰሪ ማርና ወተት የምታፈስ ምድር ማለት ጧጧት ሲነሱ ክረምት ሲሆን ማርና ወተት ይዘንባል ማለት ሳይሆን በጣም ለምለም ነው። የንብ እርሻ በደንብ አለ። እንደገና ደግሞ ከብት ምናምን እንትን ካላችሁ ቶሎ ይፋፋሉ። ስለዚህ ወተት ታገኛላችሁ እንደማለት ነው እንጂ ማርና ወተት ይፈሳል አይነት ነገር አይደለም። እና ስለዚህ ግን ወደዚህ ምድር ኢያሱ ሲያሻግራቸው ታያላችሁ ማለት ነው። ስለዚህ ራሱም የእግዚአብሔርም ስም ከኔ ጋር ናችሁ። ራሱ የእግዚአብሔርም ስም ከግብሩ ጋር ከሚያደርገው ነገር ጋር ሁልጊዜ ይገናኛል። ለምሳሌ እግዚአብሔር አብርሃምን ኤልሻዳይ ነኝ ይሏል አይደል? ልክ ዘፍጥረት መጽሐፍ ምዕራፍ 15 ላይ ስትመጡ አብርሃም በጣም እድሜው አርጅቷል፣ 90 ምናምን ዓመት ሞልቶታል፣ ተስፋ የለውም፣ ደግሞ ልጅ መውለድ ይፈልጋል። እና ልጅ መውለድ የሚፈልገው ደግሞ ከሳራ ነው። ደግሞ ይሄንን የተናገረው እግዚአብሔር አምላክ ነው። እና የሆነለት አይደለም፣ ተስፋ ቆርጧል። በዚህ ምክንያት አብርሃም ሳራን ትቶ አጋር ጋር ገብቶ እስማኤልን ወልዷል። እና እግዚአብሔር ደግሞ ያንን ዘር አይደለም እግዚአብሔር ኪዳን የተናገረው ለአብርሃም። በእንደዚህ አይነት አብርሃም ተስፋ ቆርጧል። ቤታዴት 20 ምናምን ዓመት ፈጀበት ማለት ነው። እግዚአብሔር ተስፋ ገብቶለታል፣ ግን ልጅ አልወለደም ማለት ነው። ከዛን እግዚአብሔር ይመጣና ለምዕራፍ 15 ላይ እኔ ኤልሻዳይ ነኝ ይላል። ኢየሱስ ክርስቶስ ጌታ ነው። ኤልሻዳይ ማለት ሁሉን የሚችል አምላክ ማለት ነው። የተናገረውን ቃል መፈጸም የሚችል ማድረግ የሚችል አምላክ ማለት። ስለዚህ እግዚአብሔር ይመጣና እኔ ኤልሻዳይ ነኝ፣ በፊቴ ምን በይ ይለዋል? ተመላለስ ይለዋል፣ ያለ ነቀፋ ሁን ይለዋል። ኢየሱስ ክርስቶስ ጌታ። ስለዚህ አብርሃም እግዚአብሔርን ማን ብሎ ይጠራዋል? ኤልሻዳይ ብሎ ይጠራዋል። ለምን? በ90 ዓመቱ መውለድ በማይችል ጊዜ እንደገና ደግሞ ሙት የሆነውን የሳራን ማህፀን የቀሰቀሰ አምላክ እንደገና እሱ መውለድ በማይችልበት ሲቹዌሽን ውስጥ ሆኖ እግዚአብሔር ልጅ የሰጠው አምላክ ስለሆነ አብርሃምም አልቻለም፣ ሳራም አልቻለችም። ነገር ግን እግዚአብሔር ምን ብሏል? ችሏል። ስለዚህ የእግዚአብሔር ስም ማን ነው? ኤልሻዳይ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። እና የኢሳያስን መጽሐፍ ስታዩት ኢሳያስ አይዛያ ማለት ልክ እንደ ሆሴ፣ ልክ እንደ ኢያሱ፣ ልክ እንደ ኢየሱስ መድኃኒት ማለት ነው። ጀሆቫ ኢዝ የሹዋ ማለት ነው። ኢሳያስ ማለት እግዚአብሔር አዶናይ ያህዌ አዳኝ ነው ማለት ነው። ሳሊቬሽናችን ነው ማለት ነው። እና የኢሳያስን መጽሐፍ ስታዩ በጠቅላላ በ740 ቢሲ ነው የጻፈው የኢሳያስ መጽሐፍ። እና የሚናገረው ነገር አሶር መጥቶ የሰሜኑን ይወራል፣ እንደገና ባቢሎን መጥቶ ደቡቡን ይወራል። ነገር ግን እግዚአብሔር ከብዙ ዘመን በኋላ እግዚአብሔር ምን ያደርገዋል? ህዝቡን ሪዲም ያደርገዋል። ህዝቡን ምን ይለዋል? ያድነዋል። ኢየሱስ ክርስቶስ ጌታ። ይሄ ብቻ አይደለም። እግዚአብሔር በዘመን መጨረሻ ደግሞ ስቅዩ መሲህ ወይ ደግሞ ዘሰፈሪንግ ሰርቫንቱን መሲሁን ክርስቶስ ኢየሱስን ልኮ ህዝብን ከኃጢአት መሲሁ ያድናል። አሜን በሏ። ቸርች ቢሆን አሜን ይሉኛል። አሜን ማንበሉች አግዙኝና መሲሁን ልኮ እግዚአብሔር ህዝብን ነፃ ያወጣል። እግዚአብሔር ህዝቡን ምን ያደርጋል? ያድናል። እና ምዕራፍ 12 ላይ ቁጥር 2 ላይ ስታነቡት ኢሳያስ እንደዚህ ይላል፣ እግዚአብሔር መድኃኒቴ ነው ትላላችሁ ይላቸዋል እስራኤል። እግዚአብሔር በመድኃኒትነት ባዳኝነት በሚመጣው ዘመን ራሱን ይገልጣል። እግዚአብሔር ስሙ ማን ሆኖ? መድኃኒት ሆኖ አዳኝ ሆኖ የሹዋ ሆኖ ይገለጣል። ኢየሱስ ክርስቶስ ጌታ። ታዲያ የሹዋ ይህን የእግዚአብሔርን ስም ኢንካርኔት አድርጎት
ለብሶት ፐርሰኒፋይድ ሆኖ ኢየሱስ ክርስቶስ ወደዚህ ምድር መጣ። ክብር ለጌታ ይሁን። እና ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ስታዩት መልአኩ መጥቶ ለዮሴፍ ሲነግረው ድንግል ትጸንስና ስሙን ማን ትሉታላችሁ ነው? አንድ ላይ እንበላ። ማን ነው ስሙ? ማን ነው? አይ በኢየሱስ ስሙ አንድ ላይ እንበላ እስቲ። እና ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ የሚለው ስሙን ኢየሱስ ስለዋለ ይለዋል። ለምንድን ነው ኢየሱስ የምለው ብሎ ቢጠይቀው እርሱ ህዝቡን ከኃጢአታቸው ያድናቸዋልና ይላል። ኢየሱስ ክርስቶስ ጌታ። ስለዚህ እርሱ ህዝቡን ከኃጢአታቸው ሊያድናቸው የመጣ መሲህ ስለሆነ ስሙ ማን ነው? ኢየሱስ ክርስቶስ ጌታ። ስለዚህ ኢሳይያስ እንደሚናገር በምዕራፍ 53 ላይ መሲሁ ይመጣል፣ ስለ ህዝቡ ይሰቃያል፣ በሸላቶቹ ፊት ዝም እንደሚል በግ አፉን አይከፍትም፣ በመስቀል ላይ ይሰቀላል፣ ይሞታል፣ ከሙታን ይነሳል። ኢየሱስ ጌታ ነው። ከሙታን ከተነሳ በኋላ ግን እግዚአብሔር ስሙን ያከብረዋል እና ኤግዞልትድ ይሆናል። ኢየሱስ ጌታ ነው። ፊልጵስዩስ መጽሐፍ ምዕራፍ 2 ከ9 ጀምሮ እንደሚናገር ኢየሱስ ክርስቶስ ትሁት ስለሆነ ዝቅ ስላለ የባሪያን መልክ ስለመሰለ እግዚአብሔርን ስለታዘዘ ስለሞተ ኃጢአታችንን ስላስወገደ እግዚአብሔር ከስምም ሁሉ በላይ የሆነውን ስም ሰጠው ይላል። ይህም ስም በላይ በሰማይ በምድር ከምድር በታች ጉልበት ሁሉ የሚንበረከክለት ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ የሚመሰከርለት ስም ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ኢየሱስ ስም ምን ብሏል? ከብሯል። የከበረው ግን ስራ ተሰርቶ ነው። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶ ከሙታን ተነስቶ አሁን በዚህ ሰዓት ኢየሱስ በአብ ቀኝ ከብሮ ይገኛል። ስለዚህ በዚህ ምክንያት ኢየሱስ ስሙ ከብሯል። አሜን። ስለዚህ የሐዋርያት ሥራ መጽሐፍ ከምዕራፍ 2 እስከ መጨረሻው ጀምሮ ስታዩ ይህ የኢየሱስ ስም ከከበረ በኋላ ያለውን ነገር ነው የሚያሳዩ። የኢየሱስ ስም ከብሯል። በምን እናውቃለን? የታመመው ከታመመበት ይነሳል። የኢየሱስ ስም ከብሯል። በምን እናውቃለን? የሞተ ይነሳል። ኢየሱስ ጌታ። የኢየሱስ ስም ከብሯል። በምን እናውቃለን? መንፈስ ቅዱስ ወርዷል። የኢየሱስ ስም ከብሯል። በምን እናውቃለን? የዘላለም ሕይወት በስሙ እናገኛለን። ኢየሱስ ጌታ ነው። የኢየሱስ ስም ከብሯል። በምን እናውቃለን? የኃጢአታችንን ስርየት በስሙ አግኝተናል ይላል። ኢየሱስ ጌታ ነው። አሜን። ስለዚህ የሐዋርያት ሥራ መጽሐፍ ካያችሁት በጠቅላላ ስለ ኢየሱስ ስም ይናገራል። እኔ ሳየው ሰርች ሳደርገው ከ70 በላይ ኢየሱስ የሚላል በ28ቱ ምዕራፍ ኢማጂን በጣም በተደጋጋሚ የኢየሱስ ስም አለ እና የሐዋርያት ሥራ መጽሐፍ እንደ ሌሎች መጽሐፍቶች አይደለም። ትርጉሙ ይለያል። እንደ ኤፒስትሎች አይደለም፣ እንደ ጎስፕል ቡኮች አይደለም እና ሐዋርያት ሥራ መጽሐፍ የናሬሽን መጽሐፍ የትረካ መጽሐፍ ስለሆነ ኢንተርፕሬት ሲደረግ የሚደረገው መጽሐፉ ላይ በተደጋጋሚ የሚጠቀስ ነገርና በተደጋጋሚ ያለ ኩነት የመጽሐፉ ዋና ዓላማ ነው ማለት ነው። ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ሐዋርያ ለመምረጥ እነ ጴጥሮስ ዕጣ ተጣጥለው አይደል ሳንቲም ነገር ተወስ ነገር አድርገው ዕጣ ተጣጥለው ሐዋርያ ሲመርጡት ያላችሁ። አሁን እናንተ ቤተክርስቲያን ሐዋርያ ለመምረጥ አለ ብላችሁ ነው የምታምኑት? ዘንድሮ እኮ አስቸጋሪ ነው እና ሐዋርያ ለመምረጥ፣ ፓስተር ለመምረጥ፣ ነብይ ለመምረጥ፣ አስተማሪ ለመምረጥ ሰዎቹ የእናንተ ቤተክርስቲያን ሽማግሌዎች 7ቱ ማለት ነው ተሰብስበው ሳንቲም ሲጥሉ ብታዩ በጣም ነው ቅር የሚላችሁ። ለምን ሲባል ግን ሐዋርያት ሥራ ላይ ሆኗል እኮ አይደል? ለምን ነው ማናረገው ሲባል ሐዋርያት ሥራ ምዕራፍ 1 ላይ ይሄ ነገር እንኳን ምንም ሀፕን ቢያደርግ ከዛ በኋላ ግን ምዕራፍ 2 ላይ መንፈስ ቅዱስ ስለወረደ በተከታታይ ውሳኔያቸውን የሚወስኑትም ሆነ ሰዎችን የሚመርጡት በመንፈስ ቅዱስ ምሪት ነው። ምዕራፍ 13 ላይ ስታዩት ጳውሎስና ሲላስ የተለዩት በመንፈስ ቅዱስ ነው። እነ ጳውሎስ አገልግሎታቸውን ሁሉ ያገለገሉት በመንፈስ ቅዱስ ነው። ምዕራፍ 10 ላይ ስታዩት ጴጥሮስ ወደ ቆርኔሌዎስ ቤት ሄደው በመንፈስ ቅዱስ ነው። ስለዚህ ምን ትረዳላችሁ? መጽሐፉ ላይ በተደጋጋሚ የሚነገረው ምንድነው? ምርጫም ሆነ ውሳኔ በማን ነው የሚሆነው? እስቲ ከኔ ጋር በሉት። በማን ነው የሚሆነው? ጮካላላችሁ። በማን ነው የሚሆነው? ኢየሱስ ክርስቶስ ጌታ። ልክ እንደዛው የኢየሱስ ክርስቶስን ስም ገና መጽሐፉ ሲጀምር ምዕራፍ 2 ላይ ታዩታላችሁ። ጴጥሮስ ለተሰበሰቡት ሰዎች ሲናገር በጌታ በኢየሱስ ስም ቢያምኑ እንደሚሉ ይናገራል እና የትንቢቱን ቃል ያመጣና የጌታን ስም የሚጠራ ይድናል ይላል። ኢየሱስ ክርስቶስ ጌታ እና መጨረሻ ላይ ሰዎቹ አንድ ጥያቄ ይጠይቁታል። ያልከውን ሁሉ ሰምተናል፣ አምነናል፣ እኛ አሁን ምን እናድርግ ሲሉት በጌታ በኢየሱስ ስም ተጠመቁ
ትድናላችሁ ይላቸዋል ኢየሱስ ክርስቶስ ጌታ። መጽሐፉ ምዕራፍ 3 ላይም የሚጀምረው ይህንን ነው። ምዕራፍ 3 ገና ሲገባም የሚታየው ጴጥሮስና ዮሐንስ እንደ ኖርማል ማለት ነው። ጌታ ኢየሱስ ክርስቶስ አሴንድ አድርጓል። ከዛ በኋላ መንፈስ ቅዱስ ወርዷል። ከዛ በኋላ ወዲያው የተለየ የቅዱሳን አገልግሎት የሚል ቸርች አይደለም የከፈቱት። ወደሚሆነ ደስ ጴጥሮስና ዮሐንስ ምናምን ብለው ፖስተር አሰርተው ምናምን ሳይሆን ቀጥታ ያደረጉት ወደዛ ወደ አይሁድ ወደዛ ወደ ነበሩበት መቅደስ ሲሄዱ ታያቸዋላችሁ ማለት። ለምን ሲባል እነሱም ህዝባቸው ስለሆኑ እነሱንም ማገልገል ስላለባቸው እና ሲሄዱ ያገኙት ይሄ 40 ዓመት ሙሉ ሽባ ነበርና ሰውየው ከእናቱ ማህፀን ጀምሮ ነው እንደዚህ የነበረው። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 9 ምዕራፍ 10 ላይ ኢየሱስ ክርስቶስ ልክ እንደዚህ አይነት ሰው አግኝቶ አይነ ስውር ነው። ከዛ በኋላ ሐዋርያቶቹ የመጀመሪያ ያደረጉት ነገር በስለ ሰውየው ማዘን፣ ስለ ሰውየው ኮምፓሽኔትድ መሆን፣ ኢምፓቲ ምናምን ሰውን ያሳዩት። ያደረጉት ነገር ምንድነው? ይሄ ሰውዬ አይነ ስውር እንዲሆን ኃጢአት የሰራ እናትና አባቱ ናቸው ወይስ እሱ ሲሉ ተሰማታላችሁ ማለት ሲናገሩ ማለት። አሁን ግን በጭራሽ ወደ እንደዚህ አይነት ነገር አልገቡም። አሁን ከኢየሱስ ክርስቶስ የተማሩት ነገር አለ። ከእናቱም ይምጣ ከአባቱም ይምጣ ከሱም ይምጣ፣ ነገር ግን የኢየሱስ ክርስቶስ ስም ይህን ሰው ይፈውሰዋል። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ መጡና አንድ ነገር ይሉታል። የታሪኩ ሁኔታ ስታዩት እኔ 4 ነገር ነው ከዚህ ውስጥ ያወጣሁት። የመጀመሪያው ይሄ መልካም የሚባለው ጌት በእንግሊዘኛው the beautiful gate ይባላል። እስቲ the beautiful እና መልካም የምትባል ጌት የሚላት አማርኛው አዲሱ መደበኛ ደግሞ ውቡ በር የሚለው ምን ማለት ነው? በሩ በጣም ያምራል፣ እጅግ በጣም ያምራል። እና ጆሴፍስ የሚባል የታሪክ ምሁር ሲናገር ስለዚህ በር ይላል 75 ፊት ነው። ምን ማለት ነው? 23 ሜትር ነው። እቺ እኮ ኢየሱስ እንዴት እንደሚሞቅ ባይዘው እዚህ ጋር እንዴት እንደሚሞቅ እና ያው እቺ ነው ታከለው 3 ሜትር ማትሞላ የዚህ አይነት ስንት ማለት ነው? በ10 ሲባዛ እንደማለት በጣም ትልቅ ነው። ትሪፕል ናቸው፣ 3 ናቸው በሮቹ። ከዛም በኋላ በነሐስና በመዳብ በቀለጠ ነሐስ በተለይ የሚሰራ ነው በሩ ማለት ነው። በጣም ነው የሚያምረው፣ እጅግ በጣም ነው የሚያምረው። እና ፊት ለፊት ስታዩት ግንቡ ጋር ያለው በነሐስ አለው፣ በወርቅ የተለበጠ ነው። ሄሮድስ ነው የሰራላቸው። እንደገና በመዳብ የተለበጠ ነው እና በብርና በጌጥ በተዋበ በር ጋር ለተኛ ሰው ኢየሱስ ክርስቶስ ጌታ ነው። ብርና ወርቅ የማይሰጥህን አንድ ነገር እኛ እንሰጥሃለን ይለዋል። በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ ይለዋል። ኢየሱስ ክርስቶስ ጌታ ነው። ከዛን ሰውየው አይ ብሎ ሐሳቡን እንኳን እንዳይቀይር እኛ ከዚህ በፊት እንደዚህ አጋጥሞን ያውቃል። ሚሽን ላይ ለሰውየው እንጸልይለት እንለው አይ አጸልዩልኛል ተፈወሳለን እንጸልይለት ለምን ተመሽቶታል መሰለኝ ስራው እና ምናልባት ሰውየው እንኳን እንደዚህ አይነት ሐሳቡን እንኳን እንዳይቀይረው ብድግ አድርጎ ጴጥሮስ አስነሳው ማለት ኢየሱስ ክርስቶስ ጌታ ነው። ከዛን ሰውየው ልክ እንደነሱ ወደ መቅደስ ገብቶ እግዚአብሔርን እያመሰገነ ይላል። ለተደረገለት ነገር እግዚአብሔርን እያመሰገነ እየዘለለ ወደ መቅደስ ገባ። ምን ማለት ነው? እግዚአብሔር ወዳለበት ኢየሱስ ክርስቶስ ጌታ ነው። ሲያየው የነበረው ሲመኘው የነበረው ግን ገብቶበት የማያውቀው ሰዎች አጠገቡ እየመጡ እያለፉ የሚገቡበት እሱ ግን ይመኘዋል እንጂ አይገባም። መራመድ ምን እንደሆነ አያውቅም። መዝለል ምን እንደሆነ አያውቅም። ኤክስፒሪየንስ አድርጎት አያውቅም በነገራችን ላይ። እና ለመጀመሪያ ጊዜ ሲገባ ሰው ይዞት ሳይሆን የገባው እየተራመደ ብቻ ሳይሆን የገባው እየዘለለ ገባ ይላል ማለት እና አይዊሽ እናንተ ታዘቡኛላችሁ እንጂ እየዘለልኩ ባሳያችሁ ማለት እና እየዘለለ እግዚአብሔር ወዳለበት ገባ። ኢየሱስ ክርስቶስ ጌታ። ይሄን ያደረገው የማን ስም ነው? የኢየሱስ ስም። ስለዚህ የኢየሱስ ስም ለስጋ ፈውስ ይሆናል ማለት ነው። ይህ የሆነበት ምክንያት ይላል ጴጥሮስ ሲሰብካቸው እግዚአብሔር አብ የኢየሱስ ክርስቶስን ስም ስላከበረው ነው። እና ሐዋርያት ሥራ ገና ሲጀምር ካያችሁት ሉቃስ ሲናገር ምዕራፍ በመጀመሪያው መጽሐፌ እንደነገርኩህ ኢየሱስ ክርስቶስ ያደረገው ያስተማረው በወንጌል መጽሐፍ ላይ ጻፍኩልህ፣ አሁን ደግሞ የቀጠለው ነው ይላል። አክትስ ማለት እንደዛ ነው። ኢየሱስ ክርስቶስ ጌታ ነው። እኛንን የሐዋርያት ሥራ ብለን የጻፍነው እንጂ እንግሊዘኛው ካያችሁት አክትስ ነው የሚለው። በድሮ ማኑስክሪፕት ላይ ሲናገር አባቶች ያደረጉት አክትስ ነው የሚለው። ምን ማለት ነው? ግብር ማለት ስራ ማለት። ማን ነው የሚሰራው ሲባል ኢየሱስ ነው የሚሰራው። እና ኢየሱስ አንድ ነገር ሰራለት በስሙ ጉልበት፣ ይህን ሰውዬ ፈውስን ሰጠ። ኢየሱስ ጌታ። ይሄ ብቻ አይደለም፣ ፈውስ ብቻ አይደለም ኢየሱስ ስም የሚሰጠው። ልክ ስታዩት ምዕራፍ 4 ላይ ይሄ ነገር በመሆኑ ሰዱቃውያን ይመጣሉ፣ ፈሪሳውያን ይመጣሉ፣ ከዛን ጥያቄ ይጠይቃሉ፣ ኋ ይላሉ ማለት ነው። እና በጣም ይናደዳሉ እና የጠየቋቸው ጥያቄ በጣም የሚገርመኝ በምን አይነት ጥበብ በምን አይነት አስማት ይሄን ነገር ሰራችሁ ሳይሆን ያላችሁ በምን ስም ነው ያላችሁ ማለት ነው። በምን ስም ወይም በማን ኃይል ይህን ነገር አደረጋችሁ ታሉ ማለት ስምና ኃይል
የሆነ ተያያዥነት አለው ማለት ነው። ሰዎቹ የሆነ ነገር ገብቷቸዋል ማለት ነው። ስለዚህ በምን ስም ይሄን አደረጋችሁ ሲል ጴጥሮስ የመለሰላቸው ጥያቄ እናንተ በሰቀላችሁት እግዚአብሔር ግን የሞትን ጣር አስፍቶ ባስነሳው በኢየሱስ ክርስቶስ ስም ይህ ሰው ደህና ሆኖ ተመላለሰ። እና ሁለተኛ ላይ ኢየሱስ የሥጋ ፈውስ ብቻ ሳይሆን የነፍስም ፈውስ ያለው በስሙ ጉልበት ነው ይላል። ምዕራፍ 4 ቁጥር 14 ላይ ሲናገር መዳን በሌላ በማንም የለም ይላል። ኖ አዘር ኔም ኢማጂን ኖ አዘር ኔም ሲል እያለ ያለው አሁን እኛ እንደምናስበው እንዳይመስላችሁ። ያውን ክሌም እናደርገው አለ አይደል የመላእክቶች ስም ምናምን እያለን ማለት በእነሱ ስም አይደለም ምናምን ጭራሽ ከዛ ጋርም አይገናኝም። መዳን በሌላ በማንም አይደለም በሌላ ስም አይደለም ሲል ኢቭን እነሱ እግዚአብሔር ብለው በሚጠሩበት ስም አይደለም። አሁን እግዚአብሔር አንድ ስም ቀድሶ ከሰማይ በታች እንድንበት ዘንድ የሰጠን ስም አለ። ይህ ስም የሽዋ ይባላል። ይህ ስም ኢየሱስ ይባላል። ስለዚህ አሁን የሚዳነው በዚህ ስም ነው። ኢየሱስ ጌታ ነው። አሜን። ስለዚህ ምን ይነግራቸዋል? ከኛ እምነት ውጭ የሆኑ ሰዎች እቺን ጥቅስ በጣም እንትን ያደርጓታል፣ ማኒፑሌት ያደርጓታል። ለምን? ቀጥታ ክፍሉ ሲያወራ የሚያወራው ሰውየው የሥጋ ፈውስ ተፈውሶ ከሥጋ ፈውስ አንጻር ስለሆነ የተነገረው። ጴጥሮስ ግን እያለ ያለው መዳን በሌላ በማንም የለም ሲል ኩላሊትህን አሞክ በኢየሱስ ስም ብቻ ነው የምትፈወሰው አይነት ነገር ሐሳብ ብቻ ሳይሆን ይህን ስም ያስነሳው ኢየሱስ ስም ነው። ኦብቪየስሊ ያው ግን ለዘላለም ሕይወትም ለነፍስም መዳን በሌላ በማንም የለም እያላቸው ኢየሱስ ክርስቶስ ጌታ እንድንበት ዘንድ ከሰማይ የተሰጠ ስም ይህ ነው ይላል። ስለዚህ የኢየሱስ ስም የሥጋ ፈውስ ብቻ ሳይሆን የኢየሱስ ስም የነፍስም ፈውስ ይሰጣል። አሜን ነው። ሶስተኛ ስታዩ በተለይ ምዕራፍ 4 ቁጥር 19 ላይ ያለ ሐሳብ አለ። ሶስተኛ ስታዩት የኢየሱስ ስም የሚያደርጋቸው ነገሮች አንዱ ሰዎቹ ይዟቸውና እነ ጴጥሮስን ሰብስበው ምን ያደርጓቸዋል? አልሰሩትም። ሚራክሉን ሀፕን አላደረግም እንዳንን ሊትራል ነው እየታየ ነው በቃ ሰውየው። እና ደግሞ እሱ ሲጀመር ክርስቲያንም አይደለም አይሁዳዊ ነው። ከዛም በኋላ ሰው ሁሉ ያውቀዋል። ወደ መቅደስ የሄደ ሰው ሁሉ ያውቀዋል። የሚታወቅ ሰው ነው። ስለዚህ እንዴት አድርገው ዲና ያርጉ ማለት። ስለዚህ አንድ ነገር ብቻ እናድርግ፣ በዚህ ስም ከዚህ በኋላ እንዳትናገሩ ብለን እናስፈራራቸው አሏቸው ማለት። ከዛም እንደዚህ መጥተው አስፈራሯቸው ማለት። በዚህ ስም ከአሁን በኋላ እንዳትናገሩ፣ የኢየሱስን ስም እንዳትጠሩ አላቸው ማለት። ከዛም ጴጥሮስ የመለሰላቸው ምላሽ ምን ይላል? አሁን እግዚአብሔርን መስማት ትተን እናንተም መስማት አይገባም አላቸው ማለት። ስለዚህ ሶስተኛው ነጥብ ምንድነው? ስልጣን አሁን ከፈሪሳውያኑ እጅ ወጥቶ ከሰዱቃውያኑ እጅ ወጥቶ ከብሉይ ኪዳን ሲስተም ከሕግ ሲስተም ወጥቶ አሁን ስልጣን ሁሉ በሰማይና በምድር ለኢየሱስ ክርስቶስ ስም ተሰጥቷል። ኢየሱስ ጌታ ነው። አሜን። ስለዚህ አሁን ስልጣኑ ወደ ማን ዞሯል? ወደ ስሙ ዞሯል ማለት። ስለዚህ አሁን የኢየሱስ ስም ነው የስልጣን ሁሉ መጨረሻ ባለስልጣን። ስለዚህ እናንተን አይደለም የምንሰማው ይላል ማለት ነው። እና እንዳታስቡ እሺ፣ በበላይ ያሉ አለቆችን መቃወም ምናምን ነገር አይደለም። ትዝ ካላችሁ ኢየሱስ በወንጌላት መጽሐፍ ላይ ሲያስተምራቸው እንደዚህ ይሏቸዋል፣ ፈሪሳውያንና ሰዱቃውያን በሙሴ ወንበር ላይ ስለተቀመጡ ግብራቸውን አታርጉ፣ ግን የሚሏቸውን ሁሉ ምን በሉ ፈጽሙ። ለምን? ስቲል ስልጣኑ ማን ጋር ነበረ? እነሱ ጋር ነበር። እና ካያችሁ ኢየሱስ ክርስቶስ ሚራክል ራሱ ሀፕን ካረገ በኋላ ሰው ከተፈወሰ በኋላ የሆነ ነገር ካረገ በኋላ ቀጥታ የሚያደርገው ምንድነው? ሂድና ራስህን ለካህን አሳይ። ስለዚህ በብሉይ ኪዳን የመጣው የነዚህ ሰዎችን ስልጣን ምን ያደርግ ነበረ? አክሰፕት ያደርግ ነበረ ማለት። አሁን ግን ኢየሱስ ከተሰቀለ ከሞታን ከተነሳ በኋላ ስልጣን ሁሉ አሁን ለእርሱ ሆኗል። በምን? በሰውነቱ ኢየሱስ ክርስቶስ ጌታ፣ በሰውነቱ ኢየሱስ ባለስልጣን። አሁን ኢየሱስ ምንድነው? ጌታ ነው። ኩሪዮስ ነው፣ አምላክ ነው ኢየሱስ ክርስቶስ ጌታ። ስለዚህ አሁን ማንን ነው የምንሰማው ይላል? እናንተን ሳይሆን ኢየሱስን ነው የምንሰማው ይላል። ስለዚህ እንቀጥላለን፣ አገልግሎታችን ይቀጥላል፣ ይህን ስም መናገር አናቆምም ይላል። ታያችሁ ጳውሎስ የሚያደርገው ነገር ምዕራፍ 7 ላይ እስጢፋኖስን ሲያስወግር፣ ሐዋርያቶችን ሲያሳድ፣ ሁሉን ነገር ሲያደርግ አንድ ነገር ብቻ ነበር የሚያስደርገው፣ የዚህን የኢየሱስ ክርስቶስን ስም እንዲሰድቡ ነበር የሚያደርገው። እኔ ይገርመኛል በጣም። ክርስትናችሁን ተዉ፣ ካዱት ምናምን እኮ አይደለም፣ ስሙን ስደቡ። ለምን እንደሆነ አላውቅም። ከኢየሱስ ስም ጋር ያለው ነገር የዚህ ዓለም ገዢ ከኢየሱስ ክርስቶስ ስም ጋር በጣም ከባድ ነገር አለ እና ካያችሁ መንገድ ላይ ወጣችሁ እግዚአብሔር መልካም ነው ብትሉ ችግር የለም። ወጣችሁ ልበሉ የሆነ ብትሉ ችግር የለውም። የሆነ ስለ ኳስ ብታወሩ ምናምን ችግር የለውም። ዘሞመንት ግን ኢየሱስ ስትሉ ሰው መቃወም ጀመረ። ለምን እንደሆነ ምክንያቱ አላውቅም። ግን ሲመስለኝ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ፣ በሞቱ በሰራው ስራ
የሲኦልን የሰይጣንን አገዛዝ በጠቅላላ ስላዋረደው ድል ስለነሳው አሁን ስሙን መስማት አይፈልግም። እግዚአብሔር ደግሞ በሱ ደስ የሚለኝ የምወደው ልጄ እሱ ነው እሱን ስሙት ብሏል። እግዚአብሔር ሲሰማው ደስ ይለዋል፣ እኛ ስንሰማው ደስ ይለናል። ስለዚህ ኢየሱስ ክርስቶስ ብለን እንመሰክራለን። አሜን። እስቲ በስሙ መናገር አናቆምም በሉ። ኢየሱስ ጌታ ነው። የመሰከሩት ሰዎች የመሰከሩት ቦሌ አደባባይ ወተን ጀማ እንስበክ ምናምን ብለው አይደለም። ሜክሲኮ ጋር መገናኛ ጋር ሰው ይሰማናል ብለው አይደለም። መቅደስ ውስጥ ገብተው ስለ ኢየሱስ ክርስቶስ ስም መሰከሩ ማለት እና የሐዋርያት ሥራ ምዕራፍ 3 እና የሐዋርያት ሥራ ምዕራፍ 4 የአንድ ቀን ሁነት ነው፣ ግን አንድ ቲም ነው ቲሙ። እና ምዕራፍ 4 ደግሞ የመሰከሩት በሸንጎ ፊት ተከሰው ሊፈረድባቸው ተከሰው ከዛ በኋላ ጀጅመንት ነው የሚያገኛቸው። በእንደዚህ አይነት ሁኔታ ቆሞ ቦልድሊ ስለ ኢየሱስ ክርስቶስ ስም መሰከሩ ማለት። ይህንን ያደረገው የእግዚአብሔር መንፈስ ነው። አሜን። ኢየሱስ ክርስቶስ ጌታ። ስለ ኢየሱስ ስም ምን ያደርጋል ብለናል? የኢየሱስ ክርስቶስ ስም ለስጋ ፈውስን ይሰጣል። አሜን። የኢየሱስ ክርስቶስ ስም ለነፍስም ፈውስን ይሰጣል። የኢየሱስ ክርስቶስ ስም አሁን በሰማይ በምድር ከምድር በታች ጉልበት ሁሉ ሊንበረከክለት የተገባ ስም፣ ከስልጣን ሁሉ የበላይ የሆነ ስልጣን ያለው ስም፣ ጌትነት፣ አለቅነት፣ ስልጣናት የተሰጡት ስም ነው ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ለኢየሱስ ነው እንጂ ለእናንተ አንገዛም ይላል። አሁን ምን አድርጓል? ከነዚህ ሰዎች ሽፍት አድርጎ ስልጣን ወደ ማን መጥቷል? ወደ ኢየሱስ መጥቷል። ስለዚህ አሁን አድሚኒስትሬሽኑን ማን ነው የያዘው? ኢየሱስ። በፊት ዕብራውያን ሲናገር በፊት ሙሴ በቤቱ ላይ ባሪያ ነበር፣ አገልጋይ ነበር። አገልግሎቱ ኢየሱስ ክርስቶስ እስኪመጣ ድረስ የቀጠለ ነበር። አሁን ግን ነቢያቱ የመሰከሩለት ሙሴ በሕግ የተናገረለት የናዝሬቱ ኢየሱስ ክርስቶስ መጥቷል። አሁን በሱ አገዛዝ ስር አለ። ኢየሱስ ክርስቶስ ጌታ ነው። በጣም በሚገርማችሁ መንገድ አገልግሎት ራሱ የኢየሱስ ክርስቶስን ስም መሸከም። አሜን ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 15 ላይ ስታዩት ስለ ጳውሎስ ለአናንያ እግዚአብሔር ሲነግረው ጳውሎስ የሚባል ሰው ሳኦል የሚባል ሰው አለ፣ እሱን ሄደ አናግረው ሲለው እንዴት አናግረዋለሁ? እሱ እኮ ስምህን ስደቡ እያለ ሐዋርያትን መከራ የሚያበላ በጣም የሚያሰቃየን ሰው እኮ ነው ሲለው፣ አይ ህይወቱ ተለውጧል። አሁን በአሕዛብ መካከል፣ አሁን በአይሁድ መካከል፣ አሁን በነገስታት መካከል ስሜን የሚሸከም የተመረጠ ዕቃ ነው ይለዋል። ኢየሱስ ክርስቶስ ጌታ። አገልግሎት ማለት ራሱ የኢየሱስ ክርስቶስን ሽም መሸከም ማለት ነው። ሽም ያልኩት አልመጣብኝም እንትን አብዚ ቁልጭ የኢየሱስ ክርስቶስን ስም መሸከም ነው አገልግሎት ራሱ። አሜን። ኢየሱስ ክርስቶስ ጌታ ነው። ትዝ ካላችሁ ብሉይ ኪዳን ላይ ካህናቶቹ የሚሰሩት ስራ አንድ ነገር ምን ማድረግ ነው? ታቦቱን ምን ማለት ነው? መሸከም ነው። ይሄ በጣም የከበረ አገልግሎት ነው። ታቦት መሸከም ማለት እጅግ በጣም የከበረ አገልግሎት እና ትዝ ካላችሁ ኦዚያን የእግዚአብሔር ታቦት በበሬ መካከል ተጭኖ በላም ተጭኖ እየሄደ እያለ ልክ በሬዎቹ ሲያደነቃቀፏቸው ሊደግፈው የእግዚአብሔርን ታቦት ሊደግፈው እጁን ሲዘረጋ እግዚአብሔር ቀጸፈው ይላል። ለምን ሲባል ካህን ሳይሆን የእግዚአብሔርን ታቦት መሸከም መንካት ስለማይችል ማለት። አዲስ ኪዳን ላይ ምን ሆነ? አገልግሎታችን የኢየሱስ ክርስቶስን ስም መሸከም። ኢየሱስ ክርስቶስ ጌታ። ምን አይነት የከበረ አገልግሎት ነው ያለን! ስሙን ይጠራብን እኛ አሁን ለሰዎች የምንናገረው የኢየሱስ ክርስቶስን ስም ነው። አሜን። የከበረ ስም ነው። አሜን። እስቲ ስሙ ከብሯል በሉ። በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን ስሙ ከብሯል በሉ። ኢየሱስ ክርስቶስ ጌታ ነው። ስሙ ከብሯል። ቤተክርስቲያን አሁን ያላት ትልቁ ስጦታ ብር አይደለም፣ ወርቅ አይደለም። ቤተክርስቲያን ያላት ትልቁ ስጦታ የኢየሱስ ክርስቶስ ስም ነው። የታመሙትን ለመፈወስ በኃጢአት ያሉ ሰዎችን ከዛ ኃጢአት ነፃነት ለማውጣት ሚራክል ለማድረግ የተለያየ ስጦታዎችን በቤተክርስቲያን ለማድረግ የኢየሱስ ክርስቶስ ስም እንደ ስጦታ ከእግዚአብሔር አብ ዘንድ ለቤተክርስቲያን ተሰጥቷታል። ደስ አይል? በጣም ደስ የሚለው ቶማስ አኳይነስ የሚባል አንድ ስኮላር ነበረ። በ12ኛው ክፍለ ዘመን የነበረ ስኮላር ነው። የካቶሊክ ስኮላር ነው እና በጣም የሚገርም ሰው እና ይሄ ሰውዬ ወደ ቫቲካን ሄድና የሮምን ፖፕ ያገኛቸዋል ማለት እና ፖፑ ያስጎበኙታል። ቫቲካን አይታችኋል? አሁን ሰውየው ሲሞት አይታችኋል? አያምርም? ሴንት ፒተር የሚባለው ፓላስ አይታችኋል? አላያችሁትም? ቢቢሲ አታዩም ማለት ብታዩት ኢየሱስ የመጨረሻ ነው የሚያምረው ማለት ነው እና
ራሱ ሴንት ፒተር የተገነባ ጊዜ ነው እና ወስደውት ቶማስ አኳይነስን ያስጎበኙታል እና በጣም ነው የሚያምረው ህንፃው ልነግራችሁ አልችልም። ውስጡ ወርቅ አለ፣ ውስጡ ምን አለ እና በቃ እኔ የማላውቀው ሁሉ ነገር አለ። ጽድት አድርገው የሰሩት እና ምን አሉት ለፖፑ ለቶማስ አኳይነስ እንደዚህ አሉት፣ በነገራችን ላይ እኛ አሁን አሉት እንደ መጀመሪያው ፖፕ የመጀመሪያው ፖፕ የሚሉት ጴጥሮስን ነው። እንደ መጀመሪያው ፖፕ አሁን ቤተክርስቲያን ብርና ወርቅ የለኝም አትልም አሉት ማለት። ከዛን ቶማስ አኳይነስማ እውነት ነው ይሄን ሁሉ እያየውማ አትልም ማለት። በጣም የሚገርመው ነገር ቤተክርስቲያን አሁን በዚህ ሰዓት ግን የሚያሳዝነው ነገር በኢየሱስ ክርስቶስ ስም ተነስና ተመላለስ ማለት አችልም አላቸው። የቤተክርስቲያን ፎከስ ገንዘብ ሲሆን፣ የቤተክርስቲያን ፎከስ መሬት ሲሆን፣ የቤተክርስቲያን ፎከስ ፐርፎርማንስ ሲሆን፣ የቤተክርስቲያን ፎከስ የሰው ጥበብ፣ የሰው ዕውቀት ሲሆን፣ የሰው አስተሳሰብ ሲሆን፣ ሲስተም ሲሆን፣ ዘመር ሲሆን፣ ብሔር ሲሆን፣ ብልጣብልጥነት ሲሆን፣ የዚህ የአእምሮ አሰራር ምናምን ሲሆን የስሙ ኃይል አይሰራም። ስለዚህ ቤተክርስቲያን አሁን መንቃት አለባት። አሜን። ኢየሱስ ክርስቶስ ጌታ ነው። እኛ መንቃት አለብን። አሜን። እኛ ያለን ስሙ ነው። የፈለገ ነገር ሊሆን ይችላል። መሬት ሊኖረን ይችላል። የሆነ ነገር ሊኖረን ይችላል። ልንማር እንችላለን። ጎበዝ ልንሆን እንችላለን። ዘመር ሊኖረን ይችላለን። ነገር ግን ከሁሉ በላይ የሆነ ስጦታችን የኢየሱስ ክርስቶስ ስም ነው። አሜን። እስቲ ስሙ በሉ። ስጦታዬ ነው በሉ። እግዚአብሔር ከኢየሱስ ክርስቶስ ስም በላይ የሆነ ስጦታ አሁን ሊሰጠን አይችልም። ስሙን ሰጥቶናል። ስሙ የሥጋ ፈውስ ነው። ስሙ መዳኛ ነው። ስሙ አሁን ባለስልጣን ነው። ስሙ አሁን የምንሰብከው አገልግሎታችን ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ሐዋርያት ሥራ ምዕራፍ 3 እና ምዕራፍ 4 የምንማረው የኢየሱስ ክርስቶስ ስም እንደከበረና የዚህ የከበረው የኢየሱስ ክርስቶስ ስም ማረጋገጫው የታመሙ ሰዎች ከታመሙበት መነሳት፣ የዕውሮች ማየት፣ የአንካሶች መዝለል፣ እንደገና እሱ ብቻ ሳይሆን ማረጋገጫው አሁን እግዚአብሔር ጋር ማገናኛው በሩ መከፈቱና ሰዎች መዳናቸው፣ የዘላለም ሕይወት ማግኘታቸው ኢየሱስ ክርስቶስ ጌታ ነው። ከሁሉ በላይ የሆነ ማረጋገጫ ተቀብለናል። አሜን። እንጸልይ።